የመስከረም ወር ተጽዕኖ ፈጣሪው አዶናይ በሰይፉ ሾው ላይ ላለመቅረብ ወሰነ። የመስከረም ወር የሶሻል ሚዲያ ተጽዕኖ ፈጣሪ አሸናፊ የሆነው አዶናይ በታዋቂው ሰይፉ ሾው ላይ እንዲቀርብ የቀረበለትን ግብዣ እንደማይቀበል አስታወቀ። አዶናይ ይህን ውሳኔ ያሳለፈበትን ምክንያት ሲገልጽ የዝግጅቱ አዘጋጅ ሰይፉ ፋንታሁን በአሽሙር እንደተናገረው ተሰምቶኛል ብሏል። ሰይፉ በዝግጅቱ ላይ አዶናይ ሾው ላይ መቅረብ ከፈለገ ይህ ሾው ለሁሉም ክፍት ነው፣ መቅረብ እንደሚችል በመግለጽ የጋበዘው ሲሆን ንግግሩን ሲያጠቃልል ዶናይ የሚል ቃል ተጠቅሟል። አዶናይ ይህን ዶናይ የሚል አጠራር እንደ አሽሙርና እንደ ቅኔ ወስዶታል። በብዙ የማህበራዊ ሚዲያ ተጠቃሚዎች ዘንድ ሰይፉ የተጠቀመው ቃል ዶናይ ወይም ዶናዬ የሚለው ከአዶናይ ቀደም ሲል ሰዎችን ለማስተማር ሲጠቀምባቸው ከነበሩት ቃላት መጨረሻ ላይ ካለችው የ ከምትለው ፊደል ጋር ተመሳሳይነት ስላለው እንደ አሽሙር ተወስዷል። አዶናይ በመጨረሻ ምላሹን ሲሰጥ ሾው ላይ መቅረብ እንደማይፈልግ በማያሻማ ሁኔታ ገልጿል። ለዚህም ምክንያቶች ሲዘረዝር በአካል አግኝቸው ነበር፣ በክብር አላወራኝም ብሏል። የምርጫ ቅስቀሳ አያስፈልገኝም በማለት ሾው ላይ መቅረብ ሽንፈቴን ወይም ድሌን አይለውጠውም የሚል አቋም አንጸባርቋል። ሰይፉንም እንደሚያከብረውና እሱን እያየ እንዳደገም ገልጿል። በዚህ ጉዳይ ላይ የእርሱ አስተያየት ምንድን ነው?